በዛሬ ቪዲዮ ከልዩ ቡና ትርጓሜዎች ውስጥ ዋነኛ ክፍል ስለሆነው ስለ ዋጋ እናያለን። እዚህ ጋር ዋጋ የምንለው በኢኮኖሚ እይታ ነው። ይሁን እንጂ ቡና ከገንዘብ ባለፈ ሌላም ዋጋ አለው። የውበትና የጥበብ ዋጋ። የቡና አፈላልና ጣዕም እንደ ጥበብ ሊታይ ይችላል። በሌላ መልኩ ደግሞ ማህበራዊና ስነ ምግባራዊ ዋጋ አለው። የሰው ልጅ ድካም፣ ክብርና ሰብአዊ መብት መከበር የራሱ የሆነ ትልቅ ዋጋ አለው። የዋጋ ምንጭ ወይም ደግሞ ሰብጀክቲቭ ቲዮሪ ኦፍ ቫልዩ የምንለው ምንድን ነው? በዘመናዊ ኢኮኖሚክስ የአንድ ምርት ዋጋ የሚወሰነው በገዢውና በሻጩ ፍላጎትና ምርጫ ወይም ደግሞ ፕሪፈረንስ ላይ። ይህ ሰብጀክቲቭ ቲዮሪ ኦፍ ቫልዩ ይባላል። ዋጋና ክፍያ። ዋጋ ማለት አንድ ሰው ለቡናው የሚሰጠው ግላዊ ግምት ሲሆን፣ ክፍያ ወይም ደግሞ ፕራይስ የምንለው ግን በገበያ ውስጥ የሚከፈለው የገንዘብ መጠን ነው። ሌላኛው ደግሞ የቡና መግለጫ አይነቶች ናቸው። መግለጫዎች በሁለት ዋና ዋና ዘርፎች እንከፋፍላቸዋለን። የመጀመሪያው ውስጣዊ መግለጫ ሲሆን፣ ሁለተኛው ደግሞ ውጫዊ መግለጫ እናያለን። ውስጣዊ መግለጫ የምንለው የቡናውን ቁሳዊ ባህሪያት ናቸው። ለምሳሌ ጣዕሙን፣ ኬሚካላዊ ይዘቱን፣ የፍሬው የጥራት ደረጃዎችና የመሳሰሉትን። ሁለተኛው ደግሞ ውጫዊ መግለጫ ማለት መረጃ ነክ የሆኑ ባህሪያት ሲሆኑ፣ ለምሳሌ ቡና የመጣበት ሀገር፣ ምርቱ ስም፣ የአካባቢ ጥበቃ፣ የምስክር ወረቀቶች ላይ ያካተተ ነው። አዲሱ የኤስሲኤ አሰራር 4 መሳሪያዎችን ይጠቀማል። አንደኛው አካላዊ ግምገማ ሲሆን የቡናውን ፍሬ ውጫዊንና ቁሳዊ ባህሪውን መለካት ይሆናል። ሁለተኛ ደግሞ የስሜት ህዋሳት መግለጫ ወይም ደግሞ ሴንሰሪ ዲስክሪፕቲቭ ነው። የቡናውን ጣዕም፣ መዓዛውን በዝርዝር መግለጽ ነው። ሶስተኛ ደግሞ የስሜት ተጽዕኖ ግምገማ ወይም ደግሞ አፌክቲቭ አሰስመንት ሲሆን ቀማሹን በቡናው ጥራት ላይ ያለውን አጠቃላይ የግል አስተያየት መመዝገብ ማለት ነው። አራተኛ ላይ የምናየው የውጫዊ መግለጫዎች ምዘና ሲሆን ከጣዕም ውጭ ያሉ መረጃዎችን እንደመጣበት ቦታ መመዝገብ። ይህ በአዲሱ አሰራር ውስጥ ትልቁ ፈጠራ ነው። እነዚህ 4 መሳሪያዎች በአንድ ላይ ሲሰሩ ስለ ቡናው የተሟላ ምስል ይሰጡናል። ይህም ለሻጮች ምርታቸውን ለሚፈልገው ገበያ እንዲያቀርቡ ይረዳቸዋል።